오만지 샴슈린 시삼사 우질라이 우산 내가 그림 ጨዋታው ይቅርብኝ ቁጭ በል ከጎኔ ፓርቲጋኖ ሴልታዌሪያ ሄላቻው ሰው ልመድ ገላዬ ይቆጭሃል ተው በኋላ አንተ ያማል እንዴ ምን ሆነ ነው ችግር አለ እንዴ ምን ሆነ ነው ያማል እንዴ በሽተኛ ሰው ልመድ እሺ ጋይስ አበቃል ከዛ ጋር እየመጣ ነው የሆነ ቻሌንጅ እንስጠውና ወዬ ይበለና የሆነ ነገር አበቃል እንዴት ነው እንደምን አሁን ነው አለ ይሄ ቪዲዮ ስንት ላይ ካገኘ አይፎን 17 ትገዛልኛለህ አይፎን 17 ስንት ነው ፎሎወር ያለ ፎሎወር አሁን 500 አለኝ 500 300 ሺህ ላይ ካገኘ እገዛልሃለሁ ስንት 300 ሺህ ላይ ካገኘ እገዛልሃለሁ አረ ይገባል እንዴ ኤቢሻ አሳካውት እኮ አባቴ 300 ሺህ ላይ ካገኘው እኮ አዎ ገባ እኮና ምን ወየቤኛ ስልኩን አይፎን 17 ነው የምን አንተ መረን ነው እንዴ አዎ ነግሬ ቃል ገብታልኝ አዎ ያንን አይፎን 17 አንተ በጦጣ ገንዘብ እኮ አይደለም የሚገዛው ብር አይደል እንዴ እዚህ ጋር የሚወጣው ብር ታዲያ አንተ 300 ሺህ ላይ ካገኘው 300 ሺህ አይደለም ለምን 1 ሚሊዮን አይሆንም 90 ቢሊዮን ለምን አይሆንም እኔ ይቀልዳል ምንድነው ነው ያስኩት እኔ ምንድነው ያስኩት ስልክ እኔ ምን አውቃለሁ እኔ ማን አውቀው ብራንዱ የጠፋ ስልክ ይዤ ለአንተ አይፎን 17 ልገዛ ታዲያ ለምን ቃል ገባልኝ አንተ እንደዚህ ፈረዳለሁ በዛው ፊትሽ ምን ላቀቀ እንዳይመስልሽ አሬው በእናትህ ሚስት የገዛችልኝ ሰዓት እስኪ አተ ያበደ ነው በጣም ነው የሚያምረው ይኸውልህ ተራ ሰዓት እንዳይመስልህ 50 ሺህ ብር አውጥታ ነው የገዛችልኝ እንዴ ከየት አመጣች ሁሉ ብር አሬው ነው ያበደ ሳይዳ ስል ጀምራለች እንደውም ይሄ አስፋልት ዳር ቆሞ ከዛ መኪና መጥቶ ይዟቸው የሚሄድ ነገር አለ አይደል ከዛ በኋላ መኪና ይወርዳቸዋል ከዛ ደግሞ ሌላ መኪና ይዟቸው ይሄዳል እንዴ ያለ ብቻ ለሊቱን ምናምን ነው የምትሰራው በቃ ያበደ ሳይዳ ስል ጀምራለች ነው በቃ አውቃለሁ አይደል ምን እንደምትሰራ አውቃለሁ ግን ሰዓቱ አያምርም በጣም ቆንጆ ነው አላምንበት የመሄዷን እኮ ነው በቃ ሄደቻት ሰላም ነው ብራዘር ሰላም እዚህ ምግብ ቤት አውቃለሁ ሳዲ ተከፍተው የሺ ምግብ ቤት አዲስ ተከፍተው የሺ ምግብ ቤት አዲስ ተከፍተው እዚህ ጋር የሺ በየአይነት ትሸጣለች ሱፍ ምናምን በቃ የሌላት የለም አዲስ ምርጥ ምግብ ቤት ነው በዚህ ስቴጅ ልትበላ ነው እንዴ አይፈልግው ነው ቤት በኩል ነው እንደዚህ ወደዚህ ወደ ላይ ተጣጣፍና ልትበላ አይደልማ አረ ንገረኝ ዝም ብለህ ምን አገባ በዚህ በኩል ቤት በኩል የሺ ጋር ነው የሺ በቃ ወደ ላይ ተጣጣፍ አይችልም ማለት ሰው ይጠብቁ ሰው ነው አሁን መልሳለሁ አይችልም ማለት ሰው ይጠብቁ ነው እዚህ ጋር ለማለስ አለቀ እንዴ ለበኔ ይሄ ነው የሺ ምግብ ቤት ማለት እኮ ይሄ ነው በቃ ሳይው አይደል በቃ ሰው ይጠብቀኝ ነው ሊድ በቃ የሚያስፈራው ነው እሺ ጀመረ የቤት ክራይ አንተ በጣም የሚያስፈራው የልጅ ወደ እንዴ እስማ አንቦልት ዘይት አልቆሽ ነዲሃን ያደብ ሚስተር እንዴ አንተ ምን አይነት ነገር እየፈትከው እስማ እንዴ ነገርሽ ነበርኩ ቆንጆ ወንዶች ይማግጣሉ ረጅም ወንዶች ይማግጣሉ ሀብታም ወንዶች ይማግጣሉ እንትናቸው ትልቅ የሆኑ ወንዶች ይማግጣሉ ብዬ ነገርሽ ነበር እኔ እሱን ፈርቻ አይደል እንዴ ከቻምፕ ጋር ይሁንኩት አራስ ቀያሚው እንዳታጭም እንዴ ለማነጻጸር እንዲመችሽ ከፈለግሽ ደግሞ የቻምፕን ፎቶ ልክልሻለሁ ንጽህናውን የማይጠብቅ ኦኬ የሚሸት እሱማ ቻምፕ ብቻ ነበር እኔ ያዝኩት አው ከማላም ነው ቼክ ላድርግልሽ እስኪ ሱሪን አልቀው አይ አለ ማለት እንኳን ይከብዳል በቃ ፎቶውን ልክልሻለሁ ታይዋለሽ ደግሞ ለማራጭ ጎን ለጎን ሌላውን መያዝሽን እንዳትረሺ ታዲያ ደስተኛ ሆንኩት በሱ ብቻ ይመስልሻል በቃ እሺ ቻው መልካም እድል የኔ ፍቅር ከማን ጋር ነው በስልክ ስታወሪ የነበረው ከማዘር ጋር እባክን ጓደኛዬ ለስጋችን ስንል ነፍሳችንን አንጣ ወደ ሃይማኖታችን እንመለስ እባክን ደህና ናችሁ ይኸውልህ ዝም ብለህ ብቻ አንቺ እንዴት ነው እንደዚህ ያማረብሽ በእናትሽ ሁሌ እኮ አናገርሻለሁ እያልኩኝ ቁንጅናሽ እየገፋኝ ተቸገርኩ እስኪ አንዴ 360 እስኪ በስማ ያበደ ነው በቃ ውስጥ ግቢና ጠብቂኝ እመጣለሁ አንተ ማል እንዴ ማዘሬ እኮ ነች እኮ ደህና ዋላችሁ ልጆች እንደውም አያተመጡ ዝም ብለህ ብቻ ተማሪ ነው ጡረተኛ ጤና ይስጥልኝ በኑሮ ውድነት በስራ ማጣት በልብ ስብራት ድብርት ውስጥ ገብተዋል አስቡ በቀላሉ ከድብርት የሚወጡበትን መፍትሄ ይዘን መጥተናል ጃንጋ የድብርት ማስለቀቂያ ጃንጋ መድኃኒትን ሲወስዱ ከነበሩበት ድብርት በአንድ ሰከንድ ውስጥ ይላቀቃሉ
ጃንጋ ጥራቱን የጠበቀ ከምግብና መድኃኒት ቁጥጥር ባለስልጣን ፍቃድ ያገኘ መሰለኝ። ብቻ ከድብርት ያወጣል። እስኪ ከተጠቃሚዎቹ አንደበት እንስማ። እኔ ጃንጋ መድኃኒትን መጠቀም ከመጀመሪያ በፊት ድብርት ውስጥ ስለነበርኩኝ እቅማለሁ፣ አጨሳለሁ፣ እጠጣለሁ። ግን ጃንጋ መድኃኒትን መጠቀም ከጀመርኩ በኋላ መቃም፣ ማጨስ፣ መጠጣት አላቆምኩም። እኔም በስራ ማጣት ምክንያት ድብርት ውስጥ ስለነበርኩኝ ጃንጋ መድኃኒትን መጠቀም ከጀመርኩ ጀምሮ ደስተኛ ሆኛለሁ። እውነት ጓደኛዬ፣ ጃንጋ መድኃኒትን መጠቀም ከጀመርክ ጀምሮ በጣም ደስተኛ ነህ። እንዴታ! ጃንጋ መድኃኒት እኮ ይለያል። አረ እዚህ ጋር ነኝ እኮ። ጃንጋ መድኃኒት ከተለያዩ ተፈጥሯዊ ነገሮች የተሰራ ሲሆን እነሱም ዕፀ ፋሪስ። ጃንጋ መድኃኒትን ሲጠቀሙ እነዚህ ምልክቶች ላይ ትኩረት ያድርጉ። ማቅለሽለሽ፣ ማስመለስ፣ የሞተ ሰው ማየት፣ የእጅና የእግር ቦታ መቀየር፣ ማስነጠስ፣ ማሳል፣ የአይን መሟሟት፣ አይን ገልጦ መተኛት፣ የሆድ ቁርጠት፣ የሰውነት መዛል፣ የአፍ መጥበብ፣ የቂጥ መንሰር፣ የማህፀን መላላት፣ የአይምሮ መቅዘን እና የመሳሰሉትን ምልክቶች ካያችሁ መድኃኒቱ በአግባቡ እየሰራ እንደሆነ ታረጋግጣላችሁ። ጃንጋ መድኃኒትን ከፈለጋችሁ ደግሞ በማንኛውም መድኃኒት ቤት የለም፣ በራሳችን ታታሪ ሰራተኞች ያላችሁበት ድረስ በነፃና በድብቅ እናደርሳለን። ፖሊስ ከሌለ ማለት ነው። ገጠር ላይ በጣም ደስ የሚለኝ ማለት ነው ማታ ማታ ጓሮ ላይ ያለው ሰላም፣ በቃ ጸጥ ረጭ አለ። በቃ የሚሰጠኝ ደስ ልጅ ዳውድ ናቱ አባርበር ኤቭሪቲንግ ኢዝ ጉድ። እንግሊዘኛ አትችልም ነው? እንግሊዘኛ ነው እንዴ? እና ምንድን ነው? አላወኩም። እሺ ስላገኘው በጣም ደስ እኔም ደስ ብሎኛል። እሺ አባት በሰላም መጥተህ ነው? እዚህ ፕሮግራም ነበረኝ። እሺ መልካም ቀን ነበር። እሺ አባት ይገለኝ ነው እንዴ? ጆኒ ላይ ታሳየዋለህ። አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ እሺ። ሄሎ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው? የምርህን ነው? ያስግባለት ስለሚቻል ምንድን ነው? ልጃችሁን አግተነዋል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሄጄ ለእድርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃውን ማሱ ነበረ፣ ስለዚህ እናቃጥለው። ቤት ውስጥ የነካውንም ዕቃ እንጠበው። አረ እንቅበረው። እንደውም በልጅነቱ 1 ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። የህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ እማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን ነው። አስጨነቅኳቸው አይደል? አንተ በቅት ማትራባቱ ነው ያልከው። ከየትም ተበቃ ነገርሽ ነበር ደግሞ እናስወረደው ብዬ። እማዬ ገብቷል። ቀሽት የማችሽ ቴንኪው ማ። አንተ ምንድነው አናቱ ላይ ነው እንዳስገባል? አናቱ ላይ ታዲያ ለምን አጎልባታለሁ? ደማል ቲፕ ምናምን ነገር አታረግ። ኦሮ በስማ በዚህ ኑሮ ውድነት በዚህ ወጪ ቲፕ ትላለህ እንዴ? አረ ምንድነው እንዳባቶቻችን አንተ ወጪ ገቢ እንዳባቶቻችን አትበል። እንዳባትህ በለኝ። እንዳባቶቻችን አትበል ማለት አልገባኝም። ያ ማለት አንተ አባትህ ወጪም ገቢ የለበትም ነው ምንድነው የምትለው? አልገባኝም። ምንድነው የምትለው? ማለት አባትህ በህይወት የለም አርፏል። አልሰማህም እንዴ? ቆይ አባትህ በህይወት የለም። አባቴ ነው ወይ አባ ወይ የኔ ጌታ አባት ካለ ሩጥ ይባል። እኔ ልሩጥ መሰለኝ አንተ ትቆያለህ ወይ አባቴ? እንዴ አባቴ ይላል ቢበት ጭባ ሲያስጠላ ለናታችሁ እንዴት እንደናፈቅ አይዞ ምንድነው ምን እያደረግሽ ነው? እንዴ ቶሚ መቼ መተህ ነው? ስንት ሀገር አቋርጬ መጥቼ አንቺ ከማን ወተቴ ጋር እኔ ላይ የምታስበው አይደለም። ይኸውልህ ተደብድቦ ወድቆ ነው። አንቺ እኔ ነው የምታረጊው እንደዚህ ወንድሜ ሰላም ነው? እንትን አይደለም ድንገት ከውጪ ስመጣ ሚስቴን ከሌላ ወንድ ጋር ባገኛት ማሳየው ሪአክሽን ተላመድኩ። ኦኬ እሺ ይመናችሁ አንቺ እስካሁን አልፈታም። አይገርም? አትከካልኩም። አሁን እንደዚህ ሰው ፊት አትበይኝ። ከታርገው እስኪ አንተ ሰላም ወዛለ ዶናት ዱር አደሩ እስከ ነፍስ አይሰማም ቢበዛም አስላሹ። ሰላም እንዴት ናችሁ? በቸር ጠሚዎስ ነኝ። እንደዚህ አይነት ምርጥ ቃዚሞች እንዲደርሳችሁ ላይክ እና ፎሎ ሰብስክራይብ እያደረጋችሁ ጠብቁኝ። ይቸምናችሁ